ቤት ሲመጣ አልጋ እንደመልቀቅ ነው ምቆጥሮኒ ሚስትን እንደማስደቀል ነው ምቆጥሮኒ ከቺ ዝናናብኝ መጤ ይደበርብኝ ነውር እኮ ነው እናቴ መጤ ከትናንቱ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ ካሪክ የአምኖን ቲም አቁላልት አጣፍጣ ይዘና ስትባል ጭራሽ የጎረናት ምትመጣለ የሻገተቲም ምን አይነት ነው አማን የቀመለ ነገር ነው ተመለከትኩት እኔ እናቴ እኔን አልቀበሉ እናቴ ገና ፕሪሚየር ሊግ ሳይጀምር በሳቅ ለገለኝ ነው ትርፍዬ አይዞን ለጠፈሽ እኔ እኮ አስቀድሜ ነግሬሻለሁ የስምንት ሰዓት ተኩል ጨዋታ ሸቃቢ ነው በቃ ግልጹ ነው በነግርሽ ሸቀብ በሚያደርግ ጨዋታ ነውና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ ማንዬ አቤት ዳችሁ እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ እንደው ተቆረጠ በያስቤ ነበር ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱም ወይኔ ጣጣችሁ የትርበጋቢ ደግሞ እኛ ለዋንጫ ነው የምንጫወተው ባሌዋ ፈረመ አሁን እኮ የሚቀረን አንድ ተጫዋች ብቻ ነው ሳክሳም በቃ ምላስ ብቻ ቡድናችሁ አመት እስከ አመት ያውኑ እኔ ብላችሁ ስሙኝ የምሬን ነው ብላችሁ በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለእናንተ ቡድን ግንዛቤ አለኝ የምሬን ነው ብላችሁ እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰረሻ ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው አታካብዲ ወራጅ ቡድን እንዴት ነው ማላካብደው ላንቺ እኮ የሚከብድ ቡድን ነው ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል ተዚህ ላላ 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ ስለማ ገና እሱን አላየኸው ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ ተረዳኝ አይደል ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6 ለባዶ ነበር ማሸነፍሽ ገባሽ አይደል ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ በእናትህ ገባር የጸባይ ዋንጫ በላ የለህማ ጸባይ ገባር አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ ማለት የኔ ቡድን ያሸንፋል ያንቺ ቡድን ይለጠፋል በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው ምናቃት ማንቼ ኢዝ ባክ ገባር አሁን ደግሞ ከነ ባሌ ባትን ለጠላልሽ ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማን ነው ገባር 30 ሚሊዮን የሚገዛሽ ያጣሽው ተጫዋች is the best player እሰይ አሁን ጥልቁ ገብተሻል ተሰምጫለሽ ገና አይኖች አያዩም ብርሃን የላቸው ልበል ወይስ ትክክል ነው ውጤቱ 2-0 ወንድም ጥላ በመክፈቻ ጨዋታ እንዴ ቆይ ተጫዋቾቻችሁ ደሞዝ አይወስዱም እንዴ አይከፈላቸውም መቅኔ ይላቸው አይሯሯጡ አይለፉ አይሞክሩ እምቤሙ ብቻ እሱ መጨረሻ ላይ ሞተ ምን ያርግ እንዴ ፕሪሲዝን ላይ እንደዛ አስደምመን ምን ይባላል ሻውን ሲጀምር እንደዚህ መድከም እኔ እንደሆነ አስረግጬ ነገር ያለው በዚህ ሲዝን ቀልድ አላቅም ወይ እኔ ጋር ወይ አንተ ጋር ነው ብዬ ድግሱ አልነገርኩም ታቢ ፕሪሚየር ሊጉ ግን ባይጀምር ይሻል ነበር መሰለኝ በዛው አለቀ ጭራሽ ነው ሉቅ ያያደርጉ ሃል ሲቲ በጣም ከባድ ናቸው እኔ ከዚህ ወላ ለሚገጥሟቸው ለኛም ለሁሉም ቲም አስጊ ቲም ቢኖር ራሱ ሃል ሲቲ ነው የምሬ ነው አንተ ምን አይነት መከላከል ነው የምታሳዩት ማንቼ ግን ምንም ማስከፈት አልቻለም ጭራሽ ምንም ያልቻላችሁት አሁን እዚህ ጨዋታ ላይ እኮ ማለት እንደሆነ ታውቃላችሁ ማንን ለመናገር የማትችሉበት ጉዳይ ነው ገብታችኋል ማጥቃቱ ላይ ምንም ቅያሪ እንዲያደርግ የፈለኩትን ያህል ቅያሪ አድርጎ ነበር ካሪክ ግን ምንም አይነት ለውጥ ማድረግ አልቻለም እነሱም የሚከላከሉበት መንገድ እግዚአብሔር በጣም ፐርፌክት የሆነ እንትን አጮታቸውና በቃ አይዟችሁ ገና 37 ሳምንት ይቀራል ማንቺዬ ቀበጡ ማንቺዬ በልጣጣው ሃል ሲቲ ለጠፈው ትላንትና የመጣው በልልኝ አራው ሲዝኑ በኃይለኛው ነው የተጀመረው ሞቅ ደመቅ ብሎ ነው የተጀመረው እንኳን ደህና መጣችሁ ሃል ሲቲዎች እናመሰግናለን ኦኬ
በጣም ሙር ላይ ነበሩ ደስ የሚል ስሜት ላይ ነበሩ ምናምን እነሱ 9 ዓመት በኋላ አሸንፈውና ለአዲስ አዳጊዎች ናቸው በሜዳቸው ነው በጣም ደስ የሚል ሙር ላይ ነበሩ የኛ ተጫዋቾች ደግሞ ፕሪሲዝን የሰሩ አይመስሉም ነበር አሸንፈዋል ለነሱ ኮንግራ ወደ ጨዋታው ስንመለስ ግን ማንቺ በዚህ ከቀጠልን ዋንጫውን ልንበሉ አንችልም ማለት ነው በዚህ ከቀጠልን ነው እንጂ ዋንጫው የኛ መሆኑ የተረጋገጠ ነገር ራሽፎርድን መጠቀም ካለብህ ግዴታ መጠቀም አለብህ እንጂ ዶርጉን በድጋሚ ሜዳ ውስጥ ማየት ያለብን አይመስለኝም ዊንግ ላይ አሊያው እንደዛ ነው የተረዳሁት በእርግጥ ከዚህ በፊት ማንቸስተር ሲቲ አርሰናል ገና እንደመጣ ኮኛ ያለ ዶርጉን ተጠቅመ ገርም ቡድን የሚገርም ጨዋታ እንዲጫወት አድርገው የሚገርም ነገር አሳይቶናል ነገር ግን የሚሆን አይመስለኝም ኮኛ ራሽፎርድን መጠቀም ካለብህ ራሽፎርድን ተጠቀም እንጂ ዶርጉ ሊሆን አይችልም ማለት ከዛ በመቀጠል ያለ ኮቢ ማይኖ ቡድናችን መንቀሳቀስ የሚችል አይመስለኝም ኢቨን ቴሌማንስም ቢኖር ኢቨን አንድሬ ሳንቶስ ባሌባን ከኮቢ ማይኖ ልናጣምረው የምንችለው እንጂ ያለ ኮቢ ማይኖ ምንም የተረጋጋ ቡድን የለውም ማለት ነው በጣም እርግጥ ነው የሚያደርገን ከአንድም 2 3 4 5 ሚሊዮን ጊዜ ነው የተመለከትነው ያለ ኮቢ ማይኖ የተረጋጋ ቡድን የለንም ማለት ነው እሱ ከገባ በኋላ የሆነ ኳሱን በጣም በእርግጥ እየመሩን ስለነበር እነሱ የሚበልጥ ኳስ ይለቁልናል ግን ኳሳችን ቢያንስ ፓሳችን የተስተካከለ ሆነ ማለት ነው ሊያረጋጋን የቻለው እሱ ነው ከዛው ክሮስ ማድረግ ከሆነ የፈለግነው ልክ ነው እኔ ፈርስት ሃፍ ብያለሁ በጣም ያሳግል ሌላ ነገር አይሞከርም በቃ አንድ ብቻ ሐሳብ ነው ይዛችሁ የገባችሁ ክሮስ ሁሉንም ኳስ ክሮስ በቃ እንዴ እነሱ በጣም ሴት ፒስ ላይ የሰሩ ናቸው ክሮሶች ላይ የሰሩ ናቸው አያዳምጡም በቃ የሚገርም የሴት ፒስ ቲም ነው ክሮስ ብቻ ቁመታቸው በጣም ቆንጆ ነው ዶርጉንና ብራያን ቤሙና አድርገ ክሮስ ካላገባው ምናምን ትሞክራለህ እንዴ ቼስኮ የለ መጀመሪያ ላይ ከዛ ቼስኮን ከገባ በኋላ ምን ያክል እነሱ በረኛችሁ ሱፐር ነው ይወጣን ንቀነ የሚያደርገው ያ ተጫዋቾች ዝግጁ አይደላችሁም ያልሰራችሁበትን ነው የምትሞክሩ ምናምን ለማንኛውም ግን የማንቺ ደጋፊዎች ይኸው በቃ ተስፋ እየሰጧችሁ ነው ይስተካከላል ፊክስ እናደርጋለን ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ ኦማር ቢራዳ አንተ ጨላዳ ለብሮ ተጫዋች ቦታስፈር ብላቸው ጭራሽ ማዝራዊ ወጡ ዳሉት ነው የሚገባው አልሲቲ በጀመራ 3 ነጥብ አሳምኖ ጽድት አድርጎ ሜዳው ላይ ወስዶ ለጠፍ ይታ አሁን ተረጋጋለሽ ምድረሻ አንድ ደሞ ጭራሽ ማንጫም እንበላለን ተብሎልኛል ማሰላማ ካሪክ ጥር ላይ በቃ ሄዳ አባዝ በጣም ነበር ብንወድሽ ምናምን ጥር ላይ ይቢ سبحان الله وانت تقف واو ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግም ነን ወይ ዛሬ ባመት ባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካም ፎቃቃ ወያላ አፈራ ትክፈት ማለት አረ ዩናይትድ አረ በቃ ዴ ስንት 19ኛ ሆናችሁ እኮ አሁን ኮቨንትሪን ትናንት 3-0 ባናሸንፍላችሁ 20ኛ ነበር ምትሆን አንድ ያመስግነኝ ምን ሆነ ነው ምንም ነው ማትችሉት ራሽፎርድን አስገብታችሁ ማን ራሽፎርድ ገና ሲያየው ቲማችሁን እንዴት እንዳስጠላው አረ እኔ እኮ ላሊጋ በልቼ ነው የመጣሁት በቃኛል ምንም አትችሉም ምንም ነው ማትችሉት እግዚአብሔርን ማለት ነው ብሩኖ ነው አሁን አይሶዬ ነው አምና የፕሪሚየር ሊግ ያመጡ ምርጥ ተጫዋች ይበለው አይሶዬ ነው ቀሙት ቶሎ በሉና ሄዱና ቀሙት በእናትህ እንዴት ነው ማትችሉ እኔ ተናግሬያለሁ ካሪክ ፋይንድ አውት ይደረጋላችሁ ቀጣይ አመት ላይ ትክክለኛ ቲም ሆኖ ነው የሚመጣው ከዛ ትንንሽ ቲሞች እንደ ትልቅ ቲሞች አክብረውት ዘግተው ነው የሚጮቱት ዛሬ ተዘጋበት ምንም ነው ማታመጡት የምር ይቅልል ኳር ሼስኮ እንደውም ገብቶ ሲዘል ነበር ብዙ ጊዜ ገብቷችኋላ ምንም ነው ያልቻላችሁት ራሽፎርድ ትንሽ ተንቀሳቀሰ እንደውም ሰከንዳ ማን አትችሉም ድንገራችኋ ምንም ነው ማትችሉት አንድ ኳስ ነው የሞከራችሁት የሚያስፈራ ኳስ እምቦይ የሞከረው ኳስ አንድ ይሄ እዚህ ግባ የሚባል ኳስ ሳትሞክሩ ቀጥቅጣችሁ ከዛ አፉን ይከፍት ማን አይመጣውም እሺ
ሳውን ተናጋሪ የምታረጉት እኮ ራሳችሁ ናችሁ። ከማን ሲቲ የተሻለ የዋንጫ የመብላት እድል አላችሁ አይደል እንዴ? ለዋንጫስ አይደል እንዴ የምትጮቱት? ምን እሺ ነው በአዲስ አዳጊ ቡድን 2-0 ጭራሽ ጎል ሳታስቆጥሩ ተለጥፎ መውጣት ምንድነው አሁን? እሺ ገና ለገና ሲቲ በአርሰናል 3-0 ተሸነፈ ብለ ስትረግጠን የነበርክ የዩናይትድ ደጋፊ ሁላ እና እስቲ ወጣ ብለ ኮንፊደንስ ይታይ። ይሄ ጸጉር መቆረጥ 5 ጨዋታ በተከታታይ ማሸነፍ ምናምን ተውት። ግን ከሲቲ የተሻለ ስኳድ ያለው ቡድን እኮ ታየ። ከሲቲ የተሻለ የዋንጫ እድል ያለው ላለመውረድ ስትራገጥ ይታየኛል እኔ ዘንድሮ። ሲቀጥል ደግሞ ማይክል ካሪክ ምን ሆኖ እንደሆነ አላቅም፣ በአዲስ መጀመሩ በጣም አስገርሞኛል። ኮንፊደንስ በገነባባቸው በነሜኑ ምናምን እንደመግባት አዳዲስ ተጫዋች ማለት ቴሌማንስ እና አንድሬ ሳንቶስ እነሱን እኔ ለማጣጣል ሳይሆን ቀስ ብለህ እያስገባ ምናምን ነው እንጂ የምታላምደው ባንዴ እኔ አላቅም። እንግዲህ ለማንኛውም ግን በጣም አይተነዋል ቡድናችሁ ምን ያህል ከሲቲ የበለጠ አደገኛ እንደሆነ። አርፈ እዛው ታች ተቀራል። በዚህ አይነት 4ኛ ሳምንት ላይ ነው ምናምን ስንገናኝ 6 ለምናምኑ ይደገማል ማለት ነው። እንደተጠበቀው ሃል ሲቲ የመጀመሪያ 3 ነጥቡን አስመዝግቧል። አይ ብራንዶ አንቺ ነሽ አሁን ለ4 ቶርናመንት የምትፎካከሪው አልቀረብሽ። ዛሬ ደግሞ ምክንያትሽ ምን ይሆን? ሰበብሽ ምን ይሆን? ባሌባ ስላልገባ ነው። ለማንኛውም ማለት ነው ኧረ ሃል ሲቲ እንዴት አባታቸውን የሚችሉት በእናታችሁ በማጥቃት በመከላከል በቃ የተሰራ ቲም የለም ትክክለኛ። እውነት ቃላት የለኝም። ግብ ጠባቂው ራስ ኮንፊደንስ እንዴት አባቱ ነው የሚያምረው። አረ ቃላት የለኝም። ጭራሽ ዛሬ ነው ትንሽ ሲያጠቃየውት ከዛኛው ወገን ማለት ማጉየር ነው። ለማንኛውም ማለት ነው ጀለስ ጸጉሩ ይደርዳታል እንጂ አንድ አይቆረጣትም ነው ማለት አይቆረጣትም። ለማንኛውም እንደተለመደው ትርፌ ጠጥ ተደርጋለች በአዲስ አዳጊዋ ሃል ሲቲ ማለት ነው። ማንም ነው ከዚህ በኋላ የሚወስደው። ማንቸስተር ዩናይትድ ምን ነክቶት ነው ጋይስ? ከቻምፒዮንሺፕ ያደገው ሃል ሲቲ አይደለ እንዴ? 2-0 በፕሪሚየር ሊጉ የመክፈቻ ጨዋታው እንግዲህ ሽንፈት ገጥሞታል። መጥፎ አጀማመር ማይክል ካሪክ ከማንቸስተር ዩናይትድ ጋር ማድረግ ችሎ ነበር። ሃል ሲቲዎች ግን ይመቻቸው፣ በጣም የሚገርም ፐርፎርማንስ ነበር ያስመለከቱት። 2 ቆንጆ ጎሎችን ነበር ማስቆጠር የቻሉት። ከዛ በተጨማሪ ተደጋጋሚ ሙከራዎችን ሴኒ ሌመንስ ላይ ሲያደርጉበትም ተመልክተን ነበር። ማይክል ካሪክ እንግዲህ ከማንቸስተር ዩናይትድ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታውን በሽንፈት ጀምሯል። አዳዲስ ፈራሚዎቹም ቲሊማንስ እና አንድሬ ሳንቶስ በጨዋታ ላይ ጥሩ ፐርፎርማንስ ነበራቸው ለማለት በጣም ያስቸግራል። ክሬቲቪቲያቸው በጣም ደካማ ነበረ። በሃል ሲቲ ሜዳ ክፍል ላይ የጎሎችን ደጋግመው ለመፍጠር በጣም ብዙ ስትራግል ሲያደርጉ ነበረ። ብቻ ለዩናይትድ መጥፎ አጀማመር ነው። ሃል ሲቲ ግን እንደ አዲስ አዳጊ ቡድን በጣም ጥሩ የሚባል ፐርፎርማንስ በዚህ የሚቀጥል ከሆነ ደግሞ በፕሪሚየር ሊግ የመቆየት ተስፋቸው በደንብ ከፍ ያለ እንደሆነ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።